ሄይ ፋሚሊ እንዴት ናችሁ? በዛሬ ቪዲዮአችን ደግሞ አንድ ሰው ኢንቫይት ስታረጉ $1 የሚከፍላችሁ ዌብሳይት በዚህ ቪዲዮ ያሳያችኋለሁ። ከዚህ በፊት እንደምታስታውሱት ከሆነ ኮሚት ብሮዘር የተባለ ዌብሳይት ከዚህ በፊት አስተዋውቂያችሁ ነበረ። በተደጋጋሚ ቪዲዮ ሰርቼላችሁ ነበረ፣ ስሩ እያልኳችሁ ነበረ። አሁን ደግሞ አሪፍና አዲስ የሆነ ፕላትፎርም ይዤላችሁ መጥቻለሁ። በዚህ ፕላትፎርም ላይ አንድ ሰው ሪፈር ስታረጉ $1 ነው የሚከፍላችሁ። በዛሬ ቪዲዮአችን ደግሞ ይህንን ዌብሳይት ስቴፕ ባይ ስቴፕ አሳያችኋለሁ። እንደዚህ አይነት ቪዲዮዎች ደግሞ በተደጋጋሚ እንዲደርሳችሁ ከፈለጋችሁ ቪዲዮ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ አዲስ የሆናችሁ መጨረሻ ላይ ከወደዳችሁ ሰብስክራይብ አድርጋችሁ የኛ ቤተሰብ ትሆናላችሁ። አሁን እንዴት አድርጋችሁ መስራት እንደምትችሉ ላሳያችሁ። ኦኬ፣ የዌብሳይቱን ሊንክ ከስር ዲስክሪፕሽን ላይ ወይም ደግሞ የኮሜንት መጀመሪያ ላይ ታገኙታላችሁ። ሊንኩን ስትነኩት ቀጥታ ወደ ቴሌግራም ቻናል ይወስዳችኋል። ሊንኩን እዚህ ጋር አስቀምጬላችኋለሁ። አሁኑኑ ፖስት ያደረኩላችሁ። አብዛኞቻችሁም ደግሞ ቪዲዮ ስራለን እያላችሁ ነው እዚህ ጋር በሪአክሽን አሳውቁኝ ብያችሁ ነበረ። እናም ደግሞ እዚች ጋር ደግሞ እንዴት አድርጋችሁ ክሬት ማድረግ እንደምትችሉ፣ ካርዱን እንዴት አክሰስ ማድረግ እንደምትችሉ እዚህ ጋር ሳይቻችኋለሁ። ከዚህ በፊት እንደምታስታውሱት ከሆነ ኮሚት ብሮዘር ላይ ገና አፕዴታቸውን ቀስ በቀስ ነው እያሳዩ የነበሩት። እዚህኛው ላይም እንደዚህ ነው ያደረጉት እና ደግሞ መቼ እንደሚቋረጥ ደግሞ አይታወቅም ይሄኛው ዌብሳይት ማለት ነው። ስለዚህ ቀድማችሁ ገብታችሁ በደንብ አድርጋችሁ ብትሰሩት ሪከመንድ አደርጋችኋለሁ። ከዚህ በፊት ኮሚት ብሮዘር ላይ ያመለጣቸው ልጆች በጣም እየተቆጩበት ነው። ከዚህ በፊት እኔ ቀድሜ ነበር ያሳወቅኳችሁ እና በጣም ብዙ ገንዘብ የሰራችሁ አላችሁ፣ እንዲሁም ደግሞ በጣም ብዙ ብሮችን ሰርተናል። ወደ ዛሬ ቪዲዮአችን ስንመጣ ደግሞ ይሄኛው ዌብሳይት እንዲያመልጣችሁ አልፈልግም። ምክንያቱም አሁኑኑ ገና ነው እየጀመሩ ያሉት። ስለዚህ ቀድማችሁ ገብታችሁ በደንብ አድርጋችሁ ስሩት። በጣም በትላልቅ ሰዎች ሪከመንድ እየተደረገ ስለሆነ ነው ለእናንተ ምን ሼር ያደረኳችሁ። እንዴት ነው ሬጂስተር የምታደርጉት? እዚህ ጋር ስክሪንሻቶችን ልኬላችኋለሁ። እዚህ ጋር ሊንኩን አስቀምጬላችኋለሁ። ሊንኩን ክሊክ ስታደርጉት ወደ ብሮዘር ይወስዳችኋል። ብሮዘር ላይ ከገባችሁ በኋላ እንደዚህ አድርጎ ያመጣላችኋል። እዚህ ጋር ጌት አክሰስ የሚል ታገኛላችሁ ብሮዘር ላይ ስትገቡ ማለት ነው። ከዛ በኋላ እሱን ክሊክ ካደረጋችሁት በኋላ እንደዚህ አድርጎ ያመጣላችኋል። እዚህ ጋር ምንድነው የምታደርጉት? መጀመሪያ ላይ ፉል ኔማችሁን ታስገባላችሁ፣ ምክንያቱም ካርዱ የሚሰራላችሁ በእናንተ ስም ስለሆነ ማለት ነው። ከዛ ሁለተኛው ላይ ደግሞ ኢሜይላችሁ የምትጠቀሙትን ኢሜይል ታስገባላችሁ። ኢሜይላችሁን ካስገባችሁ በኋላ እዚህ ጋር ዋትስአፕ ፎን ነምበር ይላል። እዚህ ጋር ፎን ነምበር ስታስገቡ 09 ብላችሁ አይደለም የምትጀምሩት፣ ፕላስ 251 ብላችሁ 9 ብላችሁ ከዛ የናንተ ስልክ ቁጥር ታስገባላችሁ። እንደዛ አድርጋችሁ ነው የምትጀምሩት። እዚህ ጋርም ያሳውቃችኋል ፕላስ 251 ብላችሁ እንድትጀምሩ ማለት ነው። ከኢትዮጵያ ውጭ ያላችሁ ደግሞ በዛ ስልክ ቁጥር መጠቀም ትችላላችሁ፣ የውጪ ስልክ ቁጥር ማለት ነው። ስለዚህ እንደዛ አድርጋችሁ እዚህ ጋር ታስገባላችሁ ስልክ ቁጥራችሁን። ከዛ በኋላ እዚህ ጋር ጆይን የሚለውን ክሊክ ስታደርጉት ኦቲፒ ይላክላችኋል፣ ኮድ ማለት ነው። ወደ ኢሜይላችሁ ኮድ ሲላክላችሁ ኢሜይላችሁ ላይ ገብታችሁ ያንን ኮድ ፔስት አድርጋችሁ ታስገባላችሁ። ሬጂስተር ካረጋችሁ በኋላ ጨርሳላችሁ ማለት ነው። ከዛ በኋላ ምንድነው የምታደርጉት? የናንተ ሪፈራል ሊንክ አለ። ወደ ዌብሳይቱ ከገባችሁ በኋላ የናንተ ሪፈራል ሊንክ አለ። እዚህ ጋር የነሱ ፕላትፎርሞች አሉ። እነዚህ መከታተል ትችላላችሁ። የነሱን ጆይን አድርጋችሁ ማለት ነው። ኤክስ ትዊተራቸውን ትዊተር ላይ ደግሞ ፖስት እንድታደርጉ ይጠይቃችኋል። ኢንስታግራማቸውን፣ ቲክቶካቸውንና ቴሌግራማቸውን። ይሄን ችግር የለውም፣ ፎሎ ባታረጉም ችግር የለውም። ግን ቼክ ማድረግ የምትፈልጉ ከሆነ አዳዲስ አፕዴቶችን ማወቅ የምትፈልጉ ከሆነ በእነሱ ቻናል ላይ እነዚህን ጆይን ማድረግ ትችላላችሁ፣ የነሱ ማለት ነው። እዚህ ጋር የናንተ ሪፈራል ሊንክ አለ። ይሄን ሪፈራል ሊንክ ኮፒ አድርጋችሁት ለጓደኞቻችሁ ሼር ታረጋላችሁ። እሱንም ደግሞ ዌብሳይቱ ላይ ገብተን እናያለን ማለት ነው። ስለዚህ እዚህ ጋር ስክሪንሻቱን በዚህ መልኩ አድርጋችሁ ቼክ ማድረግ ትችላላችሁ ማለት ነው። ወደ ዌብሳይቱ ስንገባ ደግሞ እዚች ጋር ወደ ዳሽቦርድ ልመለስና ላሳያችሁ። ካርዱን ከተቀበላችሁ በኋላ እንደዚህ አድርጎ ነው የሚያመጣላችሁ። ቅድም እንዳልኳችሁ እዚህ ጋር እንደምትመለከቱት ካርዱን ይሰጣችኋል። በእናንተ ስም አድርጎ ካርዱን ይሰጣችኋል፣ ቨርቹዋል ካርድ ማለት ነው። ከዛ በኋላ እዚህ ጋር ደግሞ የእናንተ ሪፈራል ሊንክ አለ። ይህን ሪፈራል ሊንክ ለጓደኞቻችሁ ለተለያየ ሰው ሼር አድርጋችሁ ሬጂስተር ማስደረግ ነው። ሌላ ምን የምታረጉት ነገር የለም። ምን ያህል ሰው ነው ሪፈር ያደረጋችሁት የሚለውን፣ ምን ያህል $1 ነው እየሰራችሁ ያለው የሚለውን ነገር ለማየት ከፈለጋችሁ ከዛ ወደ ሆም ፔጅ ትመለሳላችሁ ማለት ነው። እዚህ ሆም ፔጅ ላይ .com ብቻ እንዲል ታረጉትና ከዚህ በኋላ ያለውን ስላሽ ምናምን የሚለውን ታጠፉትና ወደ ሆም ፔጅ ትመለሳላችሁ ማለት ነው። ወደ ሆም ፔጅ ከተመለሳችሁ በኋላ እንደዛ አድርገው ያመጣላችኋል። እዚህ ጋር 3 ሰረዟን ትነኩታላችሁ። ሆም ፔጅ ላይ ነን አሁን ያለነው። ወደ 3 ሰረዟን ከነካችሁት በኋላ
እዚህ ጋር ኢንቫይት የሚል አለ። ኢንቫይት የሚለውን እሱን ክሊክ ታደርጉታላችሁ። ከዛ እዚች ጋር ቅድም ያስገባችሁትን የምትጠቀሙትን ኢሜል ታስገቡና እዚህ ጋር ቼክ ሪዋርድ የሚለውን ክሊክ ታደርጉታላችሁ። እዚህ ጋር ኢሜላችሁን ቅድም ያስገባችሁትን እዚህ ጋር ታስገባላችሁ። ኦኬ ኢሜላችሁን ካስገባችሁ በኋላ እዚህ ጋር ቼክ ሪዋርድስ የሚለውን ክሊክ ስታደርጉት ቼክ ያደርግላችኋል ምን ያህል ሰው ኢንቫይት እንዳረጋችሁ። እዚህ ጋር እንደምትመለከቱት ኢንቫይት ያረኩትንና ምን ያህል እንደሰራውም እዚህ ጋር ያሳየኛል። እዚህ ጋር እንደምትመለከቱት 38 ሰው ሪፈር አድርጌያለሁ። $38 ነው የሰጠኝ። ያ ማለት በአንድ ሰው ኢንቫይት ስታረጉ $1 ይሰጣችኋል ማለት ነው። እዚች ጋር የእናንተ ሪፈራል ኮድ አለ። ይህንን ኮድ ተጠቅማችሁ ጓደኞቻችሁን ኢንቫይት ማድረግ ትችላላችሁ። አሁኑኑ ጊዜው ሳይረፍድባችሁ በደንብ አድርጋችሁ ተጠቀሙት። ገና አዲስ የሆነ ፕሮጀክት ስለሆነ አዳዲስ አፕዴቶችን ወደፊት ይመጣሉ። መቼ እንደሚቋረጥ አይታወቅም። ፔመንት ሜቴዶች ገና እየመጡ ነው። ስለዚህ በደንብ አድርጋችሁ አሁኑኑ በደንብ አድርጋችሁ ስሩ። ኮሚት ብሮዘር ላይ የሰራችሁ ልጆች ታቁታላችሁ እና አዳዲስ አፕዴቶች ሲኖሩት ቴሌግራም ቻናሌ ላይ ሳውቃችኋለሁ ወይም ደግሞ እዚሁ ዩቲዩብ ላይ ኮሚቲ ታብ ላይ ማሳውቃችሁ ይሆናል ማለት ነው። ሁላችሁ የሚመቻችሁ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ። በቀጣይ ቪዲዮ ላይ እንገናኛለን። ፒስ